ሰላም ጓደኞች እንዴት ናችሁ? ዛሬ ትንሽ አዝኛለሁና ስለ ሳውዝ ጆርጂያ እሳት ተነስቷል። ብዙዎቻችሁ አይታችሁት ይሆናልና እንትን የጫካ እሳት ነገር በጣም እያስቸገራቸው ነው። አንድ 3-4 ቀን አካባቢ ሊሆነው ነውና በጣም ነው የሚያሳዝነው። በይዞ አይ ዶንት ኖ በህይወት ላይ የደረሰ ጉዳት እንዳለ አላወኩኝም፣ ግን በቤቶች ላይ ምናምን ብዙ አደጋ እንደደረሰ እየሰማሁ ነው። እና ደግሞ ትንሽ ለመቆጣጠርም እየከበዳቸው እና 4 አመት ኖር ያለሁኝ የአትላንታ ሰበርብ እና እንዴት ያሳዝናል። የሚገርመው ነገር ለአትላንታ ለእኔ ትልቁ አትራክሽን የዛ ሙቭ ለማድረግ ዛፎቹ ነበሩ። በቃ ዛፎቹ በጣም ለየት ያለ ነው። እኔ ከዛፍ ጋር በጣም ልዩ እንትን አለኝና በተለይ እኔ የምኖርበት አካባቢ ቤታችን የነበረበት አልፍሬዳ ጆርጂያ፣ እሱን የምታውቁት አካባቢ ያን ቦታ የምታውቁት ሰዎች በጣም በጫካ እንትን ያለ ነው። እንዳለ አትላንታ አንድ ለየት የሚያደርገው አሜሪካ ካሉ ከተማዎች ጫካው ነው። የሚገርም ነገር ነው። እንደዛ እንደ ትልቅ ከተማነቱ አይደለም። ደኑን በጣም ፕሮቴክት አድርገውታልና ከከተማ ሲወጣ እንግዲህ መገመት ይቻላል። ኢቭን በከተማው ክልል እንዲህ በፕሌን እንኳን ወደ ከተማው እንትን እየቀረባችሁ ስትሄዱ ለማረፍ በቃ ጥጥቅ ያለ ጫካ ነው። በጣም ያምራልና እንደኔ ደግሞ የዛፍ በጣም እንትን ላለው ሰው ትልቅ በቃ የሚገርማችሁ ነገር ያልኳችሁ አካባቢ የምኖርበት በፓርክ ውስጥ እምነዳ ነው የሚመስለው። እውነት አንዳንድ ጊዜ ፓርክ ስትሄዱ መኖሪያ እኮ ሰፈር ነው። ሱቆቹ በዚህ በግራ በቀኝ ቤቶች ምናምን ሆነው በዳርና በዳር ያሉት ዛፎች እንደዚህ ገጥመው ስትሄዱ እንደዛ እና በጣም በስነ ስርዓት የተተከለ የተጠበቀ የአካባቢ ደግሞ በጣም በቃ ፕራይድ አላቸው እንደዚህ አሳምሮ በመያዝ እና ያሉት የአበባዎች አይነት ልነግራችሁ አልችልም። በቃ ልክ እንዴ ነው መኖሪያ ቤታችሁን፣ ሰፈራችሁን፣ አካባቢ የራሳችሁን ተንከባክባችሁ እንደምትይዙት ከተማው አስተዳደሩ እንደዛ ነው እንትን የሚለው እና በቃ ወደ ቤቴ ሲሄድ በፓርክ ውስጥ እየነዳው መሄድ ነው የሚመስለኝና ሁልጊዜ ለማትደጋግሜ ነግረዋለሁኝ። አንዳንድ ጊዜ መኪና እየነዳችሁ ዝም ብላችሁ የሆነ በደስታ ብዛት የምትዘምሩት ነገር አለ አይደል? ኳየት የሆነ የራሳችሁን ነገር ምንም የመኪናችሁ ውስጥ መዝሙር ከፍታችሁ ምናምን ሳይሆን ከልባችሁ እሱ ኦኬዥናሊ ሌላ ቦታ ሲሄድ የሚያጋጥም ነገር ነው ብዙዎቻችን ይመስለኛል። ወይ ለአንዳንድ ሰው ዘፈንም የሆነ ልብ የሚነካም ሊሆን ይችላል፣ መዝሙርም ሊሆን ይችላል እንደዛ እና እኔ ግን የሚገርማችሁ ነገር ያንን ቦታ ሁልጊዜ እየነዳሁኝ እንትን ስል ምን እንደሆነ የማላውቀው ከውስጤ ፍንቅል ያለ የሚያረግ ነገር ያዘምረኛል። በቃ ደስ የሚል የሆነ እንትን ውስጥ የሚያስገባችሁ በጣም ነው የሚያምረው ግሪንነቱ እና እኔ ግሪን ነገር በጣም ወዳለሁ። ያው ግሪነሪና ውሃ ብዙዎቻችን የምንወድ ይመስለኛል እና አሁን ደግሞ ያ ነገር እንደገና ደግሞ ለአደጋ ሲያጋልጥና ዛፎቹ እንደዛ በሳት ሲያያዙ ምናምን ከቻልኩኝ አንዳንድ 2 ፎቶ ኢንሰርት አደርግላችኋለሁ ከላይና በጣም ነው የሚያሳዝነው፣ ልብ ይሰብራልና ሆፍሊ በንብረት ላይ የደረሰ ነገር በንብረት እንጂ በሰው ላይ የደረሰ ነገር ጉዳት እንደሌለ አድርጌ ገምታለሁኝ። ጸሎቴም ምኞቴም እሱ ነው። በጣም ልብ ይሰብራል። ሁልጊዜ አትላንታ የምመለስበት ከተማ ብዬ ነው የወጣሁት። እዚህ የቤተሰብ ነገር ቴንድ ማድረግ ያለብን ነገር ስላለ ተመለስን እንጂ 24 ሰዓት እኔ ልቤ ጆርጂያ ነው ያለው። በተለይ ደግሞ እኔ የምኖርበት አካባቢ በጣም ነበሩ ወደው ኳይትነቱ በቃ ከተማ ሆኖ የገጠር ፊል ያለው ነገር አለ አይደለ? እኔ እንደውም ገጠር መወድ ሰው አይደለሁም፣ እሱን እወዳለሁ ማለቴ ሳይሆን የሆነ በቃ ሰላማዊነቱ፣ ግሪንነቱ በተለይ ዛፎቹ በጣም 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 አስደናቂ ናቸውና ያ ነገር ሰዎችን አሁን ወደ ጉዳት እንትን ሲል ምናምን ሲያዩት በጣም ያሳዝናልና የሁላችንም ጸሎትና ምኞት ነው ይሄ ነገር ቶሎ በቁጥጥር ስር ሆኖ ሰዎች ወደ ኖርማል ህይወታቸው እንዲመለሱና ዊንተርን እዚህ ሁልጊዜ በጣም ኦሃዮ እኮ ዛፍ ሳይኖር ምናምን ቀርቶ አይደለም አለው፣ ግን በምንም ተአምር የአትላንታ አካባቢዋንና የጆርጂያን ሊሆን አይችልም። ሰምር ጀመረ ሞተር ሳይክል ከኋላ እንደምትሰሙት በጣም ጩኸት አለና ኤኒዌይ ጸሎቴንና ምኞቴን እንትን ለማለት ነው ለዛ አካባቢ ለሚኖሩ ሰዎች ሆፍሊ በዛው ኮንቴን ይሆንና ወደ ሌላ ቦታ ስፕሬድ ሳያደርግ እንዲቆጣጠሩት እግዚአብሔር ይርዳቸው ላለሁኝ። ስለሰማችሁኝ አመሰግናለሁ። ጀስት ልብ የሚንትን ነገር ስለሆነ ነውና አንዳንድ ጊዜ ከተማችሁ ስለሆነ 4 አመት ቀላል ነገር አይደለም ስኖርበትና በጣም አዳፕት አድርጌ ሁልጊዜ እመለስበታለሁ ብዬ ብዙ ላይፌን እዛ ትቼ ነው የመጣሁትና
እግዚአብሔር ባለቀን እንመለሳለን ብለን ተስፋ እናደርጋለን። መልካም ቀን።